አባዬ እንዴት ነሽ? ደህና ነኝ አባዬ። ያንተ ጸሎት ያስፈልገኛል። እግዚአብሔር ይባርክሽ አንቺ የክርስቶስ ሙሽራ። ሙራኤል አንድ ነገር ልነግርሽ ፈልጌ ነበር። እሺ አባዬ። ያንቺ ጓደኛ ሮም የሐር ነጋዴው የሰንሂ ልጅ ምን ሆነች አባዬ? ከእናቷ ጋር በእንግዳ መቀበያ ውስጥ ሆና እየጠበቀችሽ ነው። በጣም ነው የታመመችው። እንዴት? በወለደች በሳምንቷ ጡቷ አበጠና ጠጠረባት። እናም ምስኪን ለሆነው ልጇ ልታጠባው አልቻለችም። እናም ሙራኤል አንቺ እንድትጸልይላት ፈልገዋል። አብረን እንሂድ አባዬ። ነይ ልጅ። ለምን? እኔም ልክ እንዳንቺው የእግዚአብሔር አገልጋይ ነኝ። ለአምላክ ስገጂ። ልጄ በፊትሽ የቆመችው ያንቺ እህትና ጓደኛ በህመም እየተሰቃየች ነው። እባክሽን ሙራኤል ጸልይላት። ለእኔም የሚጸልይልኝ ሰው ፈልጋለሁ። እንደ ፈቃድህ ይሁን ጌታ ሆይ፣ እንደ ፈቃድህ ይሁን ጌታ ሆይ። እባክሽን ልጄ፣ እባክሽን። ጌታ ኢየሱስ ክርስቶስ ሆይ፣ የሕያው እግዚአብሔር ልጅ፣ የታመሙትን የምትፈውስ ሙታንንም ከሞት የምታስነሳ አንተ ነህ። እኔ አገልጋይ ባሪያህ ሙራኤል ነኝ። ጸሎቴን አድምጠኝ። በዚህ በተሰቀልክበት በመስቀል ኃይል ፈዋሽ የሆነ መልአክህን ልከህ ከልጆችህ አንዱ ለሆነችው ምህረትን አድርግም። እናም ህመሟንና ስቃይዋን አስወግድላት። እናም እነዚህ ሰዎች እውነተኛ አምላክ አንተ ብቻ መሆንን ያውቁ ዘንድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንቺ እጅ ነው የተፈወሰችው። እጅሽን ልሳም እባክሽን። ማረኝ ጌታ ሆይ፣ ምህረትህን አድርግልኝ። የእግዚአብሔር ስም ይክበር። ከውዳሴ ከንቱና ከመኩራራት እየሸሸች ነው። ድንግል ማርያም ሰላም ለአንቺ ይሁን። ሙራኤል በእረፍት ቀንሽ እንስራሽን ያዥና ሙዩ። በዛም ቦታ ላይ እኔ ኤልሳቤጥና እንዲሁም 6 ደናግላን በአንድ እንጠብቅሻለን። አባቶቼ ለምንድን ነው ያሰሯችሁ? የመንግስት ገንዘብ አለባችሁ? እኛ የምድር ንጉሥ የለንም ልጄ። ነገር ግን የበደልነውና ዕዳም ያለብን ለሰማዩ ንጉሥ ነው። እኛ ሁላችንም ኃጢአተኞች ነን። ስለ ኃጢአታችንም መቀጣት ይገባናል። እኔም ኃጢአተኛ ነኝ። ስለዚህ ከእናንተ ጋር መሄድ ይኖርብኛል በኃጢአቴ ምክንያት። አንቺ ልጅ እዚህ ምን እያደረግሽ? ከመሄዳችን በፊት ከጀልባው ላይ ውረጂ። ከእነርሱ ጋር ሰረኝ። ማን ነው ለእነርሱ ውሃ ስጪ ያለሽ? አምጪ እሱ እባክህን። አንቺ ልጅ ይህንን እንስራ ውሰዱና ለወላጆቼ ስጡልኝ። ለእነርሱ ሙራኤል ሰማያዊውን እረኛ አግኝታው ሰማያዊውን አክሊል ለመቀበል ከእርሱ ጋር አሁን እየሄደች ነው በሏቸው። አንቺ ልጅ አሁን ከእነርሱ ጋር ሰረኝ።